አንቺ ማሪያ ከሳኑስ ወይኔ ሳላቀጣጥል መጣው የቡና ረከቦቱን እየደረደርኩ ነው። ውሸቷን ነው ማዘሯ ቲክቶክ እያየች ነው። ታደሙ በቃትን ለክፈይ ነው ሲያስጠላ አቃጣሪ ደሞ ሰውነሽ በየማታ ለእሷ አለብኝ ቡና ጠጥቼ ሄዳለሁ ማለቴ ቶሎ በይ አሁን ከሰሉ ተቀጣጥሏል። እኔ ለማስተሻ ቆላለሁ አንቺ ዱቄት አለጣችሁ። እሺ ሄሎ ፀሐዬ ይሄው አንድ ሲኒ ቡና ማርያ አውርጁ እንኪ ማዘሯ እኔ ቡና ብቻ። አረ ማዘሯ ጨጓራሽን የሚሻል አንድ ቁርጥ ቢ እሺ በይ ጀለስ ያልከኝ መናፈሻ ለጽዳት ተብሎ ተሰጥቷል። እባክህ ኧረ እባክህ እና ምን ተሻለ? በእናትህ አመሻለሁ አጠብቁኝ። እንዴ ማዘር ናቸዋ እና እነሱ ከወጡልህ ከሲስተር ጋር ፒስ ፈጥረህ ለምን ቤት አታረገው? አሪፍ ሐሳብ። በቃ እደውልልሃለሁ። ሄሎ ትዙ ባክሽ መመጣ አይመስለኝም። ከላይ አላባሽ ሁሉ ቆሽሿል። ከበር ድርድር ተረፍኩ። በቃ እሺ እኔ እንዳንቺ አይደለሁም። አንዱን የኔን ሁዲ መልበስ ትችያለሽ። ኧረ ግን ለምን? እንደ እህትነትሽ የኔና የቢብን አሪፍ የፍቅር ጊዜ በማዘጋጀት ታግዥኛለሽ። አሃ ብልጦ በማበደር ብቻ ሁለት ሁዲ እንደወስዶ ከሰጠኝ እስማማለሁ። አረ ሁለት ሁዲ አማረሽ? ካልፈለክ ይቀራል። ግስጥ ብዬ የምን የፍቅር ጊዜ ሰይጣን። በቃ ተወስዷለሽ። አሁን ወደ ስራ። ታዛዥ ነኝ። የት መሰለሽ? ቆይ ለራይዱ ስልኩን ስጪው። ቤብ ደርሻለሁ። እሺ መጣሁ። እናት ነግሪኝም እጭ የኔ ፍቅር ምግብ እንዘዛ። ፍቅርን ትርኩ ማን ነው? እኔ ነኝ። እቺ የተረገመች ምን ነው? እባክህ ፕሮግራሙ ቀረ እናማ ወደ ቤቴ ልገባ ነው። ያምሻል እንዴ? መጣለች እኮ ደግሞ አንድ ጮሃለሁ ብትይ የሰጠውሽን ነው የምቀበልሽ። ጅልጥ ማደር ደስ ይላል ደስ ይላል ያሰብኩት ተሳክቷል። ኬቢ ማሂ አንተ ደደ አንተ እኔ ላይ ስሚ፣ ይሄ ፍቅረኛሽ የኔ ፍቅረኛ ነው። እሺ ወይኔ ኬቢ ደግሞ ወደ ህይወቴ እንዳትመለስ። ሰላም ሰላም። እቺን ነገር እስቲ ኔ እንዴ አንቺ አምጪው። ያምራል አልሰጥም። አንቺ ክፈችው። አንደኛዋን አንተ ፕሮፖዝ አረካት፣ አንደኛዋን ደግሞ እኔ። ምን? ሁለቱንም በተመሳሳይ ሰዓት ከቢ ይችላል። እቺ የተረገመች መቼ ነው የተሰጠኝ? ወይኔ እናንተም ፒዛ ሀትን በበላይ አብ ዲሊቨሪ ቤታችሁ ድረስ ታገኙታላችሁ። ትወዱታላችሁ። አጣጥሙት። ባይ አረማዘራውስ ኬቢ ተኝቷል ወይ? ከመቼ ጀምሮ ደግሞ አሰብሽላት እንዴ? ወንድም አይደል እንዴ? ልንከባከበው ይገባል። አጀ ሹራቤ እንደማደረግሽው አርቂ ሹራቤ አውልቅልሻለሁ። አሁን ለቅሶ ቤት ደርሼ ልመጣ ነው። እቃውንም ማጥበሽ ለራስ ሽሮ ሰርተሽ ጠብቂ። ሰምተሽኛል አይደል? አዎ ሰምቼሻለሁ። ለምን ስማማን ብሎሽ በይቶ ለበይ ሕይወት ሲኖራታል እንጂ በአንድ ሌታ ትሸመድ ምን አባሽ እየሰራሽ ነው? ታስጠላ። ምን ያሰድባል ታዲያ? አንቺ ሌባ ብሬን መልሹ። ማተለቀቀኝ መስተ ዛክቶልኝ ወስድ። እንዳንቺ ደግሞ ፈጣጣ ሌባ አይቼ አላውቅም። እንዲህ ማጋጨት ነበር።
የኔ ፍቅር አለሽልኝ? ወይ ቤቢዬ ምንድነው ስልክ የሚያስተጋባው? ስልኬ ተበላሽቶ ላውል ላይ አድርጌ ነው ማውራሽ ያለሁት። ሰላም ይኪ ፍቅረኛ ጸጉሬን ያሰራኝ ቢሆን በእናትሽ አላሰራም እያለኝ ነው። በእናትሽ እንዲያሰራኝ አድርጊልኝ። ዊስ ታሳዝን ቤቢዬ በእናትሽ ስጣት። እሺ ያው ሰጣት ሰጥቻታ። በጣም አመሰግናለሁ። እሺ በጣም ባለውለቴ ነሽ። ብታይ ከፍለፊ ሂውማን ሄር ገዝቼ እስክሰፋው እንዴት እንደጓጓው እና ጸጉራችሁ አሪፍ ነው? አዎ በጣም አሪፍ ጸጉር ነው። ለብዙ ሰዎች እንዲገዙት እያደረኩ ነው። ላንቺም ከፈለሽ ለምርጫ መጣው ጸጉር አለ፣ ከሱ መምረጥ ትችላለሽ። የምር? እስኪ ያሳይኝ። እሺ አምጥቼ ላሳይሽ። እብድ ናት ግን ደስ ትላለች። መስሎሽ ነው? ይሄው ፍለፊ ሂውማን ሄርን ለየት የሚያደርጋት ዌቭ እና ፍሪዝ ጸጉር ብቻ ነው የምትይዘው። እስቲ ካሜራውን ቀን አድርገው 15 ግሬድ የማይያዝ ደብል ድሮን ሂውማን ሄር ከፈለጋችሁ ፍለፊ ትሁን ምርጫችሁ። ይሄ 32 ኢንች ዌቭ ነው። እሺ አያምርም? እሷ ደንግጣለች ገና ፍሪዙን ሳታይ። ፍሪዙ ደግሞ 28 ኢንች። እስቲ ብዛቱን እዩልኝ። ወይኔ ሲያምር! ለመምረጥ ራሱ ይከብዳል። ኬቢዬ ብሩን ላክላት። እሺ ለኔ ደግሞ ከዌቭ አስቀምጭልኝ። አረ እየተሰማኝ አይደለም። ይሄ ኮኔክሽን ደግሞ ምንድነው? አንቺ ብሬን አምጪው። ጸጉር ቤት ልሄድ ነው። ከዚህ ሁሉ ሩጫ በኋላ ጸጉሬን ተሰራው። አላምርም? ይሄን አይነት ሂውማን ሄር ከፈለጋችሁ በዚህ ቁጥር ማግኘት ትችላላችሁ። እሺ እኔ ዘንጫለሁ፣ እናንተም ዘንጡ። ማዘሯ በማረገው ነገር ሁሉ ደስተኛ ሆነሽ አታውቂ። እኔ በቃኝ እንዴ ስልሽም ብትሽም በቅቶኛል። በጣም ሰልችቶኛል። ሰለቸሽ? ከሰለቸሽ ቤቱን ለቀሽ ውልቅ ማለት ትቻለሽ። እሺ ነው እንደውም እኔ ካንቺ ጋር መኖር አልፈልግም። ምን? አንቺ ማሪያ ነይ ነው የምልሽ ነይ። ልጄ እንዴና አጎቴ እንዴት ነሽ? እንደምን ነሽ? እግዚአብሔር ይመስገን። ቁጭ እሺ። ቆይ ልጆቹ ልጥራ። መስታወት እስቲ የሚበላ ነገር አምጭላት። ዛሬ ያለ ወትሮሽ ምን እግር ጣለሽ? አጎቴ ማዘሯ አትወደኝ። በቀን በቀን ነው የምትቀጠቅጠኝ። እሷ ደግሞ ምንድን ነው የሚሻለው? እድሜ እንኳን አያስተምራት። አጎቴ እኔ ሰልችቶኛል። ካንተ ጋር ለምን ሆነ የመጣሁት? እንደሱም አይሆን። አላምንም እምቢ ከቶ አላምንም። ሰው እንደ ጤዛ ተኖ አይቀር። አላምንም እምቢ ከቶ አላምንም። ሰው እንደ ጤዛ ተኖ አይቀር። የተስፋ በገነት እናት ዓለም ደጓ ፓፓ ያበደ ስራ ተገኝቶልሻል። በቃ ፒሳችሁ ይልኝ። ይቅርታ ስራ ማግኘት እችላለሁ? አረ በሻ ለማማዬ ዋሳለሽ? ዋስ የለኝም። ታዲያ ምን ችግር አለው? እኔ ዋስሻለሁ። ባይሆን አንድ ቀን ወይ ትይኛለሽ። አንድም ቀን ሳትጠፊ ሳትርቂ ከጎኔ ምክንያት አሳጣሽኝ ለሚያነባው አይኔ በአባት ማገርነት በእናት ከሙላት ያላንዱ የማይጸና ጊዜ ማለት ማዘሯ አንቺን ርቄ መጠጊያ ማገኝ መስሎኝ ነበር። ለካስ አንቺ ከሌለሽ ማንም አይፈልገኝም። እሰይ እንኳን ተማርሽልኝ ልጄ።